ዛሬ መልእክት የምንሰጠው ለአማራ ሕዝብ ለመንግስትም ለእውነተኛ ፋኖችም ፋኖ የበደለውን ሕዝብ ይካስም። እጅ የሰጡም እጅ ያልሰጡም አማራን መካስ አለባቸው። ይካስ፣ ይቅርታ ይጠይቅ። አማራን ሲባልስ ምንድን ነው? በጫካ ያሉትን እጅ የሰጠው ይምታ ማለት መረጃ ለመንግስት ያስተላልፍ። የት እንዳሉ የፋኖ መሪዎች ከነተፈራ ጀምሮ እነ ዘመነ ጀምሮ እና አስረስ የት እንዳሉ እነ ምሬ መንገር አለባቸው። እጅ የሚሰጡ ፋኖች የዘረፉትን ያጋልጡ፣ የገደሉትን ያጋልጡ፣ የራሳቸውንም ይቅርታ ለህዝቡ ያቅርቡ፣ በሚዲያ ያቅርቡ። እንዲሰርተናል ይቅርታ አርጉን። እነከለ ደግሞ ይሄን ሰርተዋል፣ አማራን አውድመዋል፣ እንዲያርገዋል፣ ትግሬ ተሸክመዋል፣ እንደዚህ ብለዋል፣ ትግሉ ሞቷል። ህዝቡን መካስ ማለት ይሄ ያወደሙትን መሰረተ ልማት እንዲሰራ ያግዙ። እንዴት ይካሳል? አሁን ፋኖ ነፃ አውጪ ሳይሆን ወንጀለኛ። አሁን ያሁኑ ፋኖ አማራን ነፃ የሚያወጣ ሳይሆን አማራን የሚያወድሙ ሁለቱ ትግሬዎችን ተሸክሞ የሚመጣ ማህፀን ሸልቅቆ የአማራ ልጅ ካዋጣ ኦነግ ጋር የሚደራደር ኦነግ ሸኔ ጋር የሚመካከር ወንበዴ ነው። እነ ማስረሻ ሰጤ አሁን እጅ ሰጡ ምናምን ይባላል። እነ ማስረሻ ሰጤና ከዚህ በፊት የገቡ ከናሰግር ጀምሮ ሌሎች ፋኖች እጅ የሰጡ ፋኖች በጫካ ያሉትን ማስመታት ካልቻሉ፣ መጠቆም ካልቻሉ፣ ያሉበትን መረጃ ለመንግስት ካላቀረቡ፣ ለህዝቡ ካልገለጹ፣ ይፋ ካላደረጉ የበደሉትን ህዝብ የሚከሱት በዚህ ነው። ይህን ካላደረጉ ለፍርድ መቅረብ አለባቸው። ይሄ ለብልጽግና መንግስት የሚተላለፍ መረጃ ነው። ቁጭ ብለው እንደሚሰሙ እሰማለሁ፣ ነግረውኛል። እያንዳንዱ የደህንነት አባል ነው ቤተ ሙታመሽ እያንዳንዷ እነዘመነ ቁጭ ብለው ነው የሚሰሙት። በፈጸሟቸው ወንጀሎች እነ ማስረሻ ሰጤ በገደሉት፣ ባስገደሉት፣ ክልሉን በዋደሙት፣ ባስወደሙት ወንጀል ሊከሰሱ ይገባል። ወንበዴ ናቸው፣ ጸረ አማራ ናቸው፣ ጸረ መንግስት ናቸው፣ ሊከሰሱ ይገባል። ክልሉን ስታወድም ከርመ፣ አማራን ስጨፈጭፍ ስታስጨፈጭፍ ከርመ፣ ዛሬ እጅ ሰጥቻለሁ ማለት አይቻልም። ያስገደልከው አማራስ ትግሉ ወደ 4 ኪሎ እንዳይሄድ የቀበርከው ትግልስ፣ የቀረጥከው ቀረጥስ፣ የገደልከው የቀበሌ ቀንበርስ፣ የገደልከው